ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ከደቀ መዛሙርቱ ጋር ብቻውን ለመጀመሪያ ጊዜ የተገናኘው በቤተ መቅደስ አልነበርም። ታላቅ ስብከትም እየሰበከ አልነበርም። ይልቁንም ንጋት ላይ በባህር ዳርቻ በእጆቹ እሳት አንድዶ ቁርስን በማዘጋጀት እንጂ። ይህ ድርጊት እንዲሁ በአጋጣሚ የተደረገ አልነበርም፣ ወይም ደግሞ ከትንሣኤ በኋላ የተሰማው ስሜታዊነት የፈጠረው ክስተት አይደለም። ጌታ ከመሞቱ በፊት የገባውን ቃል ኪዳን እየፈጸመ ነበር። ዮሐንስ በወንጌሉ በምዕራፍ 21 ላይ እንደዘገበው በዚያች ምሽት ደቀ መዛሙርቱ ወደሚያውቁትና ወደ ለመዱት የጥባት ሥራቸው ወደ ገሊላ ባህር ተመለሱ። ምንም አይነት ራእይ አልታያቸውም፣ መመሪያም አልነበራቸውም። የነበራቸው ጀልባ፣ መረብ እና ወደ እነርሱ የሚነፍሰው ቀዝቃዛ የሌሊት ነፋስ ብቻ ነበር። ከምሽት እስከ ንጋት ድረስ ያለ ረፍት ደከሙ። መረባቸውን ደጋግመው ጣሉ፣ ደጋግመውም ሳቡ። ነገር ግን ውጤቱ ባዶ ነበር። ሰማዩ እየፈካ ሲመጣ በጀልባዋ ላይ የቀረው የደከመ አካልና በቃላት ሊገለጽ የማይችል የተስፋ መቁረጥ ስሜት ብቻ ነበር። ሽንፈትን እንደ ተራ ነገር ለምደውት ምንም አይነት ለውጥ የማይመጣ ይመስል ነበር። በዚህ ሰዓት ነበር አንድ ሰው በባህር ዳርቻ ላይ የታየው። ርቀቱ ረጅም ስለነበርና የንጋቱ ጉም ስላልተገለጠ ማን እንደሆነ ሊለዩት አልቻሉም። በጣም ተራ በሆነ ድምፅ ልጆች ሆይ አንዳች የሚበላ አላችሁን? ሲል ሰሙት። እነርሱም በደከመ ድምፅ የለንም ብለው መለሱ። ይህ መልስ አማራጭ ፍለጋ ወይም ማብራሪያ አልነበረም። ይልቁንም ያለባቸውን እውነታ በቅንነት መናገር እንጂ። ያ ሰው ግን አልፈረዳቸው ወይም አልጠየቃቸውም። ይልቁንም በተረጋጋ ድምፅ መረባችሁን በታንኳይቱ በቀኝ በኩል ጣሉት አላቸው። ደቀ መዛሙርቱ ይህ ለምን እንደሚደረግ የሚመረምር አቅምም ሆነ የመጠራጠር ጉልበት አልነበራቸውም። በዝምታ ታዘዙ። በዚያች ቅጽበት መረቡ በከፍተኛ ሁኔታ ከበደ። ባህሩ ተናወጠ። ዓሦቹ በመረቡ ውስጥ ይታገሉ ጀመር። ክብደቱ እጅግ ከመላቁ የተነሳ ጀልባዋን ሊያሰጥማት ደረሰ። ይህ ትዕይንት ለደቀ መዛሙርቱ እንግዳ አልነበረም። ከእነርሱ አንዱ ወዲያው አስተዋለና በሚንቀጠቀጥ ድምፅ ጌታ እኮ ነው አለ። ጴጥሮስ ሌላ ሰው እስኪንቀሳቀስ አልጠበቀም። ልብሱን ታጥቆ ወደ ባህሩ ዘለለና ወደ ዳርቻው ዋኘ። ሌሎቹ ደቀ መዛሙርት በዓሣ የተሞላውን መረብ እየሳቡ በዝግታ ወደ ዳርቻው መጡ። ነገር ግን ዳርቻው ላይ ሲደርሱ ያዩት ተአምር ንግግር አሳጣቸው። እሳቱ ቀድሞ ተለኩሷል፣ ፍሙ ይጋላል። ጥቂት ዓሣዎች በእሳቱ ላይ እየተጠበሱ ነው። ከጎናቸውም የተቆረሰ እንጀራ ይገኛል። ሁሉም ነገር አስቀድሞ የተዘጋጀ ይመስል ነበር። ትንሣኤው ክርስቶስ ሥልጣኑን ሊያውጅ ወይም ማንነቱን ሊገልጽ አልቆመም። ይልቁንም ጎንበስ ብሎ ለደቀ መዛሙርቱ ቁርስ በማዘጋጀት ተጠምዶ ነበር። ያኔ በችንካር የተበሱት እጆቹ ዛሬ ሥልጣንን አልጨበጡም ወይም ወደ ፍርድ አልጠቆሙም። ይልቁንም ዓሣውን በመገላበጥና እንጀራውን በመቁረስ እጅግ ተራ የሚመስል ግን ፍቅር የሞላበትን ተግባር እየከወኑ ነበር። ከዚያም ጌታ ቀና ብሎ ሊታለፍ የማይችል ቀላል ቃል ተናገረ። ኑ ቁርስ ብሉ። ማን እንደሆነ የጠየቀው የለም። ሁሉም ልባቸው አውቆታል። በገሊላ ባህር ላይ ፀሐይ ቀስ ብላ ስትወጣ በዚያ የንጋት ብርሃን በዝምታ ተቀመጠው። ነፋሱ ረገበ። ዓለምም ወደ ነበረችበት ሥርዓት የተመለሰች መሰለች። ይህ በቅዱሳት መጻሕፍት ውስጥ ብዙ ጊዜ ጎልቶ የማይነገር ታላቅ እውነትን የያዘ ትዕይንት ነው። ክርስቶስ ከትንሣኤ በኋላ መጀመሪያ ያደረገው ነገር የታማኝነት ማረጋገጫ መጠየቅ ወይም ስለ ስህተታቸው መውቀስ አልነበረም። ይልቁንም ደቀ መዛሙርቱ መራባቸውን አይቶ መመገባቸውን ማረጋገጥ ነበር። ዛሬ በሕይወትህ እጅግ የደከምከ ከመሰለህ ወይም ዕድሜህን ሙሉ ለፍተህ ምንም የምታሳየው ውጤት ከሌለህ ይህን ቃል አስታውስ። ጌታ በባህር ዳርቻ ላይ ይጠብቅሃል። የለውጥ ምዕራፍ ላይ ደርሻለሁ ብለህ በኮሜንት ላይ ጻፍ። ይህ የፍቅርና የተስፋ መልእክት ለብዙዎች እንዲደርስ ቪዲዮውን ሼር አድርጉ። የቅዱሳን አምላክ ከሁላችን ጋር ይሁን።